ምናምን የምትሉ ሚጣ እኔ ሚጣን አውቃታለሁ። አሁን ትታ ምናምን ነው እንጂ ግሩፕ ላይ ኃይለኛ ተሳዳቢ። አሁን እንቺ የምትሰድባትን ሴት ተሳዳቢ ነው የምትለው፣ እሷን የሚያስንቅ ስድብ ነው የምትሳደበው። እሷ የሚያስንቅ ስድብ ያው እኛ ግሩፕ ላይ ስለሆነን ከሚጣ ጋር እንተዋወቃለን። ቴሌግራም ላይ ያኔ ማለት ነው 2000 ስንት ነው 18 ምናምን እንተዋወቃለን 17 እና በጣም ስድብ አሁን የብልግና ስድብ ያቺ ፔሪድሽን በዳቦ በልቼ ምናምን ይሄማ ስድብ አይደለም። ይሄ ስድብ አይደለም። ፔሪድሽን በዳቦ ምናምን በልቼ ስድብ አይደለም። ያው አሁን ያኔ ፊታችን አይታይም፣ ዝም ብላችሁ በድምጽ ነው የምትሰዳደቡት ምናምን። አሁን ግን ያው ፊቷ ስለሚታይም ብዙ ሰውም ስለምታቅ ሚጣ ልታልፋት ትችላለች እንጂ በእንደዚህ አይነት ስድብ እንደዛች እንደምትሳደበው እንደዛች እንደ ኤልሳማ ከሷ በላይ ነው የምትሳደበው። ማርያምን ስለማውቃት ነው። በዛ ተፈልጋ በጣም ነው የሚያምርብሽ። አንቺ ላይ ጭንቅላትሽ ክብ ናት። ለዛው ሁለታችሁ እንደዚህ ጫፍጫፍ ይለት ወጣችሁ ሁሉ ነገር ደስ ሲል ሄሉዬማ ትብለጠን እህታችን ናት። በዛ ላይ ደግሞ ደሜ ናት ትብለጠኝ። ዋናው አንቺ አለመብለጥሽ ነው። አንቺ ብትበልጪ ኖሮ ነው እኔ ከቲክቶክ ታነቄ የምሞተው። ያ ያንጠለጠልኩት የፕሮፋይል ገመድ የለም ፊንገርዬ፣ በሱ ታነቄበት ሞት ነበር። አንቺ ብትበልጪ እንኳንም ሄለን በለጠችኝ። ደሜ ናት እህቴ ናት ትብለጠኛ። ችግር አለ እንደናንተ ምንም ነገር የሌለባት ምናምን አራዳ ምርጥዬ ቆል እንደዚህ ላይ በቃ በተፈጥሮ በማረክ የምትችል ደስ የሚለው ነገር እኮ ውዶች እሷ ናት እኮ የባለ ትዳር። ኧረ እሱን ቪዲዮ አምጡልኝ እና ይሄን ቪዲዮ ፖስቱልኝ በእግዚአብሔር የኔ ልጆች ላስቸግራችሁ። እኔ ከዚች ጋር አልመላለስም። ምን ታደርጉልኛላችሁ? ሄለንን ጠብቂ፣ ባለትዳር ወንድ የምታሻፍጂ ልጆች የምትበትኝ ምንድን ያልቻት ባህር ዳር ሄደሽ ምናምን እያለች ጠብቂ ነይና አናግሪ። ምን ስትላት የነበረውን ስሟን ስታጠፋ በባለትዳር እሱንና ይህንን አቀናብራችሁ ፖስቱልኝ እሺ። ራሷን በራሷ አጋጯት። እኔ መልስ ስለዚህ እንትን አለው ቀን ሙሉ ስለኔ ሄለን የምትበልጥ ከሆነ ሄለን ቆንጆ ከሆነ ሄለን የምታወራ ከሆነ ስለ ሄለን ነው የሚወራው። ስለ ቤታ እኮ አስቀያሚዋ፣ ስለ ቤታ ፋሯዋ፣ ስለ ቤታ ተራዋ እኮ አይወራም አይደለ ውዶቼ? አይደል ውዶቼ? ቆይ ልንገራችሁ፣ አንድ ሰው የሆነ ሰው ያምራል ካላችሁ ስለዛ ሰው ነው እኮ የምታወሩት፣ ያን ሰው ነው የምታፈምሱት እኮ። ስለዛ እኔ እኮ ሄለንን እኮ ያለቻትን እኮ ስክሪንሻቷን እኮ አሳይቻታለሁ ለሄለን አስካውን አለኝ። ወንድ ይዛ ምን ባህር ዳር ትገኛለች። ፎቶዋን እስኪ ልኩልኝ ነው ከወንድ ጋር ብላ የሆነ ሰማያዊ እንደዚህ ከፍ ብላ ያለችው እኮ እሷ ናት ያወጣችባት። ዛሬ ለምንድን ነው ሄለን እንደዚህ የምትላትኝ? እኔና ዲቦራውን ብንጣላ እኮ አለቻት። አንቺን ፖፖ አለሽም ከዛሬ ጀምሮ ዲቦራ ነው የምልሽ። ሰው ሁሉ ከኔ ጋር ተጣልቶ ብቻ የሚቀር ይመስላታል ነው። አንቺ ብትበልጪ እኔ ሰዎች ማለት ነው ሰውን ሲያወዳድሩ ሁሌም እንደምንታቃላችሁ እነዚያ ያላችኋቸው ሰዎች ይበልጡኛል። እናንተ ግን እኔን አትበልጡ። እኔ አሁን ራሴን ከራሴ ጋር ነው የማወዳደር፣ ከራሴ ጋር ወዳድሯል። ከሰው ጋር ደግሞ ካወዳደርኩ ከተጣላው ሰው ጋር ነው የማወዳድረው። ከአንቺ ነው የምበልጠው ነው የምላት እንጂ ሰውን እየጎተትኩ እያመጣው ከእንትና ትበልጫለሽ። ያ ማለት ራሳቸውን ኮንፊደንስ ስለሌላቸው ራሳቸው ስለማይበልጡ ነው ሰውን ከሰው ጋር የሚያቀራርቡትና የሚያወዳድሩት። ደግሞ ሄለን እህቴ ናት፣ ደሜ ናት፣ ጎንደሬ ናት፣ አማራ ናት። ብትበልጠኝስ ብትወደድስ? ሰው እኮ የኔ እንዴት ነው የኔ ያለውን ለእሷ አይንም የእሷ ያለውን ለእኔ አይሆንም። ትወደድ። አንቺ ብትወደጅ ይኖሮ ነበር እኔ ጦርነት መፈጥረው። እንኳንም ሄለን ተወደደች። የምትጎዳኝ ሴት አይደለች፣ የጎዳችኝም አይደለችም፣ ስም የሰጠችኝም አይደለች። በውሸት እየወጣ ስድብ ነው። ማናችን ተሰዳድበናል፣ ተደራርሰናል። ከዛ በተረፈ እንደዚች እኮ ማለት ነው ጋይስ ወጣ እንደዚች እኮ ወጣ እኮ ስምማ በማጥፋት ያንን ሁሉ ቃል ማህፀንሽ ሸቶ ማህፀንሽ ደርቆ እያለች እኮ የምትሳደብ አይደለች። ሄለን ብትሞገስ ሄለን ብትወደድ እኔን አትጎዳኝ። እንደውም ጓደኛ ለጓደኛ ሲሆን አንዱ ተያይዞ ነው ከፍ የሚለው። እኔ ቪው ባይኖረኝ ሄለን ቢኖራት አብረን ከእሷ ጋር ቦል እሷ ከኔ ጋር ብትሆን እሷ ሰፖርት የሚያደርጋት ሰው እኔን ያደርገኛል ምናምን እንደዚህ ነው። አንቺ ብትሆኚ ነበረ እኔ የሚጸጽተኝ አንቺ ነበር። ሻውን ይሄንን ካያቸው ሄለን ከተቀመጠችበት ተነስታ ጀርባን ካዞረች እኮ ፊታቸው ይጥላሉ ሁለቱ። ታዘባችሁ ታውቃላችሁ ላይ ላይ ወይ በስማም በጣም አልታዘቡም። ግን ኮሜንታተሮች ሁሌም እንደተሰደብሽ ልትበያቸው ነው እንዴ? ኮሜንቱ ነው የሚያስቀኝ። እንዳትበያቸው ይላል። ሄለን ልክ ጋይስ ተነስታ ዞር ስትል ፊታችን እናዞራለን። ለምንድን ነው የሚባለው? ጊፍት ስለሚሰጣት እኛ ይሰጠን። ቅድም አላያችሁም እንዴ? ቁጭ ብዬ ማለት ነው ቁጭ ብዬ ትናንትናም የአንበሳ ማት ሲጎርፍ ውዴ ሁሌኝ ሳይሆን
ቤኪ ማይም ሰው እርቃንሽን የወጣ ሰው ራቁቱን የሚወጣ ሰው እኮ አይወደኝም። እኔ ራቁትሽን ነሽ ውዴ፣ ልብስ ልበሽ ብርድ እንዳይመታሽ። ስሙኝ ማለት ነው ማሮቼ። እነዚህ ተዋቸው። እነዚህ አሁን ሁሌኝ ምናምን የሚሉትኝ ይገባኛል። አውቀው እኔን እንትን ለማለት ነው። እኔ ተነክቼ እንጂ ሰው ነክቶኝ ማነው? እኔ ሰው ነክቼ አይደለም፣ ስለደረሰችብኝ ነው። ስሟንም ጠርቼ አላውቅም። ስላወራች ነው። መሀይም እኝ ትላለች። ልብስሽን ልበሽ በልቃጣ። እኔ ለብሼ ነው ሰፖርት የምደረጉ። አንቺ እርቃንሽን ነው የወጣሽው። የሴኪን ተራ እና ደስ የሚለው ነገር እየተሰጠንም ቀንተን ሳይሰጠንም ቀንተን ግን ይከብዳል ጋይስ። ለቲክቶክ እንቺን ቦርኮን የማዳምጥበትም ጊዜ የለኝ። ለቲክቶክ ነዋሪዎች ግን እባካችሁን ትቀኛለሽ ወይ ትቀናላችሁ ለምትሉት ተሰጥቶንም ቀንተን ሳይሰጠንም ቀንተን እንዴት ነው የሚሆነው ወገን? ስለዛ ይወንዳለ ደስ ይላል። ስለዛ ጋይስ ወይ ተሰጥቶሽ ምትቀኝ ይበሉ ወይ ሳይሰጥሽ ምትቀኝ ይበሉ። ለምን እየተሰጠኝ እየተደረገልኝ ይሆነልኝ ምኑንም እኔ ቅዳት ምን እንደሆነ አይገባኝም። በፍቅረኛዬም ቢቀሙኝ ምናልባት ፍቅረኛ የተቀማ ብዬ እዚህ ቲክቶክ ላይ ልቀና እችላለሁ። ከዛ ውጭ ግን በምን እመቤቴን በምን ቀበጥ ነው የምለው። እኔ ስመጣ ከበጥ በህዝብ መሀል ተከብቤ ነው ውዶቼ። እቺን እንኳን ከስቺ እንኳን እቺ ከእናንተ ተሸላች ቂጤ ከእናንተ በላይ እይታላት ደፍድፈሽ ቂጥሽን ብትመጪ ሁሉ አሁን ጌመሮቹ ነው ያቸው ወንዶቹ ምን ሲመጡ እንዴት መግባባት እንደምችል ማንም ሰው እንደኔ ሞክራ ነበር እኮ ያቻ ኪኒኔ ሞክራ ነበር እኮ አላያችሁ? ላርግዝልኝ ያለችው ኪኒኔ ሞክራ ነበር እንደኔ። እኔ ከማንም ጋር ሙድ ይገጥማል። የማይገጥመው በቅናት የሰከሩ ምቀኞች ጋር አይገጥምም የኔ ሙድ። አታዩም? ማርያም እስኪ የመጡት ጌመሮቹ ነው ያቸው። እስኪ ቅብጥ ነው የሚሉት ከኔ ጋር ዘና ነው የሚሉት ወንዶቹ እንዳለ ማርያምን። ትናንትና ኮሜንት ላይ ማለት እንዴት ነው የሚያረጋት የምትጨፍረው ባለትዳር ነው ምናምን አላያችሁም? ቻውስ ተሳስመን አላያችሁም? ጆሲን ሳሚ ተሳስመን ሁሉም ጋር በቃ ፈታ ብዬ ነው የምወጣው። እናንተ አሁን ብትሉ አያምርባችሁም፣ አይሄድባችሁም፣ አይቀበሏችሁም። መታደልም የቤት ታቂጥ ያምራል አይደለም? ጌታ ቂጧን እንትና ይሄን ስትነሳ ፊታቸውን ያዞራሉ። ለምን ብዬ ከጥቁሩ ከብራውኑ እስከ ነጩ አንበሳ እየወረደልኝ ቁጭ በይ። ቅድም አላችሁ ቂጣ አላሳየው ጡት አላሳየው አልጨፈርኩ። ስልክ እየነካካው እኮ ነው ሪከርድ ላይ ያለ ነጩ አንበሳ ግልብ 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 እያለ ከነ ልጁ ብራውኑ ከነ ልጁ። መቼስ ጊፍት ነው ያስቀናል የምትሉት የትኛው ጊፍት ነው የሚያስቀናው? ቪው ጥልቅልቅ ብዬ ጠዋት ስገባ የትኛውንም በእናንተ የሚያስቀናው ነው? በዚህ በቲክቶክ ማህበረሰብ ማንም በማንም የማይቀናም። ሁሉም የራሱን እድል ነው የሚወስደው። ሲቀጥል ደግሞ እኔ ሄለን ዲቦራ ጓደኛሞች እህትና ማቾች ነን። መሀላችሁ እንደፈለጋችሁ ብትሉ ብትገቡ ምንም አይሳካላችሁ። እኛ ስልክ እናወራለን። የሆነ ነገር ብንቀያየም እናንተ ናችሁ ምን ጉር ናችሁ ነው እኮ የምለው። እኔማ አንዳንዴ ምን ጉር ናችሁ ኮመንታተር ኢትስ ያወራ ለምን ባየው ነገር ነው። እንደዚህ ግን ትልልቅ የሆኑ ሰዎች መሀል ላይ ገብታችሁ ልታቦኩ ስትመክሩ ታስቁኛላችሁ። ግማሾቻችሁ በእኔ ሳይድ፣ ግማሾቻችሁ በዛ ላይክ አይሳካላችሁ ነው የምላችሁ። ለምን ከእናንተ በላይ ሄለንን እኔ አውቃታለሁ። ሄለን ከእናንተ በላይ እኔን ታቀኛለች። 5 ዓመታችን ነው የምንተዋወቅ በቲክቶክ ዓለም። ሁሌም እንደምታውቁት እንደውም በጣም ቤታን ነው የምቀርባ ነው የምትለው። በፊት ሳንጣላ በፊት እኔ ሄለን ነው ከቲክቶክ የምወደው ነው የምለው በፊት ድሮም ማለት ነው። ኪኒኔ ማና እና እኔና ሄለንን እንትን አትበሉ። ይኖራል፣ ሰው ይጋጫል። ጌም ላይ ስትሆኑ ሽንፈት ሲመጣ ማንም መሸነፍ አይፈልግም። እሷም ስትሸነፍ ትነጫነጫለች፣ እኔም ስሸነፍ እነጫነጫለሁ። ቅጣት ላይ 1-3 ቅጣት ከተቀጣችሁ ኦፍኮርስ ያናድዳል። 3-4 ቅጣት አንድ ሰው ቁጭ ብሎ ከተቀጣ አንድ የማይቀጣ ከሆነ ወይም ማይድን ከሆነ ሊያናድድ ይችላል። እዚህ ጋር እየተቀጣን በርበሬ እየጠጣን ቃሪያ እየበላው ነው እየተንደፋደፍን ነው ምናምን ሁሉም ሰው ይናደዳል። አዲስ ነገር አይደለም። ከዛ ግን ነገር ደግሞ ተመልሰን ጌም ነው አብረን እንገናኛለን፣ እንጫወታለን። ማን ነው ጥግ የሚቀረው? እናንተ እንደው እኮ አንዳንዴ እኮ እና በጣም እራሳቸው ካላስታረቀን ብለው ካስታረቀን ዩኒቨርሲቲ ታወርዱልናላችሁ ብለው በግድ አስታርቀው አሁን ደግሞ መተው ብርቱካን አሁን ደግሞ መተው ፍንድት ብለው ሊሞቱ አሁን ደግሞ መተው ተመልሰው እንትን ይሉኛል። ምንድነው እናቷን ሰድባ ምናምን። እናቷን እንደሰደብኩማ ስታቁማ ኖሮ አይ እናቷን ሰድበሻል እኛ እናስታርቅም ትሉ ነበር። ምን ዩኒቨርሲቲው ነው ስሜታችሁን ያመጣችሁ? ምንም ብትሉ አይሳካላችሁም። እንዴት እንደሚጸየፏችሁ
እኔ በምን ቃል አሁንማ ዲቦራን እንዲህ ብልሽ ከፖፖ ማለት በጣም ነው የምትጸየፍሽ፣ በጣም ነው የምትጠላሽ። እግዚአብሔር ምስክሬ ነው። በምድር ላይ እንዳንቺ የምትጠላው ያለ አይመስለኝም። ትጠላሻለች። ለምን ምንም ሳታረግሽ ከኔ ጋር ብቻ ጓደኛ ስለሆነች ብቻ ስሟን በዛ ልክ ያጠፋሽ ነሽ። እና ምን ብትይ አይሳካልሽ። ሰው ሁሉም የድሉን ነው የሚያገኘው። ቪውም ሆነ ላይክም ሆነ የሰው መውደድም ሆነ ጊፍቱም እግዚአብሔር ያሳካላቸው ነው የሚያደርጉት። እና በግድ እንድንጣላ በእኔ ደግሞ በሰዋል ለእናንተ እልስል እንደውም ሞር ልጆቹን ካለኝ መውደድ በደንብ እጥፍ ነው የምወዳቸው። ለእናንተ እልስል ክፉ ሰዎች ታፋቅሩናላችሁ እንጂ አታጣሉንም። ጆከር ምን ያለ ክፉ ሰዎች ታዋድዱናላችሁ እንጂ እግዚአብሔርን ነው የምላችሁ። እኔ ደግሞ እልከኛ ሰው ነኝ። እንዲህ በገፋፋችሁ ቁጥር እንድንጣላ ምናምን ወጥቼ እኔ ሄለን እንደዚህ ምናምን አለም ገብታችኋል አይደለ? አልልም። ምንድነው ማድረገው? ሞር ልጆቹ እንድወዳቸው ነው የምታረጉ፣ እንዳርቃቸው፣ እንድቀርባቸው፣ ከነሱ ስር እንደሆነ ነው የምታረጉ። በእናንተ ቤት ለማጣላ ነው በደንብ እንድቀርባቸው ነው የምታረጉ። በደንብ በቃ እንዳል